አስቸገርንሻ? ኧረ ብሉ እንግዲህ እኮ ይሄ እሱ ነው። ብሉ በቃ እሺ ብሉ። እሺ ብሉ። እንበላለን። እንግዲህ አትፍራ፣ እንደ ቤትህ ይኸው። እሺ አዎ፣ እንደ ቤትህ ይኸው ብላ። እሺ አትፍራ ብላ። እንትን ነው እዚህ ቤቴ ጥሩ ነውና ምንም ኧረ እንደ እሷም እንደ ብላ ኧረ ብላ እየበላ እኮ ነው። ምንድነው? ለምን በዚህ አታነሳም? ብላ አትፍራ። እንደዚህ በቃል እኮ ብላ። ምንድነው ተንኮሱ? ብሉ እንጂ እየበላ ነው እሱ። ብላ አንተም ምን እበላለሁ? ሳኑን ከለለ ወሰደው። እንግዲህ ኧረ ቀረባ እንዴ? ብላ አንተም ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው? ኧረ ይብላ በኋላ ብሉ። እንዳንተ በዚህ አላልከኝም እንዴ? ምንድነው? እንዴ ቤቱን ነው ይሄ ያልኩ እንጂ ሳኑን ነው እንዴ? አንተ ሳኑ እኮ ነው ያየህ፣ ምግቡን ነው ያየህ አንተ። God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንበላም? ከዚህ ምን ማለት ነው? እኔ እንግዳ ስለሆነ ነው። ኧረ ይብላ በቃ። እኔ እሄዳለሁ። ጭንቆ ይብላ፣ በልቶ ይምጣ በቃ። እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለ እውነት። ኧረ ብሉ ዝም ብላችሁ። ምንድነው? ጨምራለሁ ካልጠገባችሁ። ይጨምራል። አዎ ብላ። እንዲህ ከሆነ ብላ እንግዲህ ይጨምራል ያለ እኮ። እሺ ብላ። አንተም ብላ እንጂ በቃኝ እንዴ። አላማ የሌለሽ ከንቱ ደሞ ታኝተን እንዲያርገን ደምፈሱ አናትሽ ላይ ደም ይፈስ። ምን አገባንኛ? ከኛ ይወጣ ምን አገናኘን? ምን ይመስላሉ? ስንት አላማ ያላቸው ሴቶች አሉ እዚህ በሙቀቱ በምኑ አረብ ወደታች እየዶፈቀቻት እየሰራች ቤተሰቧን የምታስተዳድር ልጇን የምታሳድግ ጀግና የሆኑ ሴቶች አሉ። እነሱን አታሰድቡብን። ጨምላቃ በስበስ ስትጋደም አማክረሽና እኔ ወድም እንደዚህ አይነት ነገር በጣም ነው የምታቃጥሉኝ። ጨምላቃ ስትጋደሙ እኛን አታማክሩንም። ስትጣሉ ትመጣላችሁ። ገንዘብሽን ለወንድ ልጅ የምትሰጡ ጤነኛ አይደላችሁ። እኔ እኮ ያመኛል ውዴ። እኔ መቀበል እንጂ መስጠት አልወድም ውዴ። የምትሰጪ ከሆነ ባዶ እጅሽን ነው የምትቀሪው፣ እድሜሽን ነው የምትጨርሺው። ታችሁ አረማ ያረማችሁ እንደው ቤተሰባችሁን እንደው እንትን በሉ አግዙ። እሱ ርስቅ አለው። ምን ነውሻ? ለወንድ ልጅ ብር አትስጡት። እንኳን ደግ አደረገ እንደው በሸለምኩት ደግ አደረገ እንደው እሰይ እንኳን በላሽ። ምን ነው ሸዋ እንዴ እየመጡ ይሁን አልጋውንም ይዛችሁ ነው እንጂ አልጋውን ኦኬ ቀሮ ሌላ ምን ቀርቷል? ይዛችሁት ነው እንጂ አልጋውንም ዱምቡሎ የላችሁ። ነገ ኢትዮጵያ ብትገቢ ካርድ የሚሞላልሽ የለም ሀቢብቲ። ከገባሽ ካርድ ማለት ነው መመለሻ ገንዘብ ብታጪ የሚያበድርሽ የለም ውዴ። ማናምኖሽ ይሰጥሻል። ነገም ለወንድ ተሰጥተሽ ልመጪ ነው ውዴ። አየፋ ቢዲነት ወይ መዳን ሄድባቸዋለሁ። ዋብያቸዋለሁ። ካሁን በኋላ እያንዳንድሽን ሄድብሻለሁ። ለወንድ ልጅ ብር ገንዘብ ሰጥተሽ ሚዲያ ላይ እንዳመጭ ተቀበልኩ ብለሽ ነይ። ወንድ ልጅ ከሆነ አይሸወድም። ማውጣት አይወድም ከወንዶች ወይ